ሰላም እንዴት አላችሁ? ውድ የዩቲዩብ ቤተሰቦቻችን እግዚአብሔር ይመስገን እኛ በጣም ደህና ነን። ከሰሞኑን እንግዲህ ጠቅለል ብዬ ከልጆቼ ጋር ወደ እናትና አባቴ ቤት ተመልሻለሁ። በምን ምክንያት ሲባል ክረምቱን ከአያቶቻቸው ጋር እንዲያሳልፉ በማሰብ ነው። ከዛም ደግሞ ያው እኔም ትንሽ እረፍት ማድረግ ስለሚገባኝ ስራዬንም በተቀላጠፈ መልኩ ለማሳለጥ አይደለም የሚባለው። በዛ ምክንያት ወደ ነጊሌ ቦረና ከአዲስ አበባ ወደ ነጊሌ ቦረና መጥቻለሁኝ። ያለውን ፕሮሰስ ያልቀረስኩላችሁ ከቤት ጀምሮ ያለውን ፕሮሰስ ያልቀረስኩላችሁ በጣም በማይመች ሁኔታ ውስጥ ስለነበርኩ ነውና በቀርጽላችሁ ያለበትን የመንገድ ሁኔታ በቀርጽላችሁ ደስ ይለኛል። በትንሹም የቀረስኩት አለ አስገባላችኋለሁ። በጣም ደክሞኝ ነበር የገባሁት። አስቡት በባስ ከአዲስ አበባ ወደ ነጊሌ ቦረና ከሁለት ልጆች ጋር በጣም ነበር የሚከብደው፣ ግን ተወጥቻለሁ እና ከእናንተ ጋርም እንደዚህ በሰፊው የምንገናኘው እንደዚህ ትንሽ ልጆቼ ከጎኔ የሚያሳርፍልኝ ሰው ምናምን የሚይዝልኝ ሰው ምናምን ሳገኝ ነው እና እዚህ ደግሞ በጣም ብዙ የሚይዙልኝ እህቶች አሉኝ፣ በጣም በቃ የሚንከባከቧቸው። ስለዚህ በነፃነት ስራዬን በሰፊው ለመስራት ስለፈለኩኝም ጭምር ነው እና ስለ ኦንላይን ቢዝነሱ ደግሞ አንዳንድ ነገሮች በሰፊው በደንብ ማወቅ እንፈልጋለን ምናምን ያላችሁ ቤተሰቦች አላችሁ። ለእናንተም እንግዲህ በትንሹም እንደዚህ ቀስቀስ እያልኩኝ አንዳንድ ቪዲዮ እያልኩኝ ተጨማሪ ቪዲዮዎችም የጨመርኩኝ ስለ ስራው አንዳንድ ነገሮችን እነግራችኋለሁ። በመጀመሪያ ስራው የሚፈልገው ምንም አይነት ብር አያስፈልገውም። ማለትም ይሄን ያህል ክፈሉ አትባሉ። የምትሰጡት ወይም ደግሞ ኢንቨስት የምታደርጉት ጊዜያችሁን ነው። ጊዜ ነው የሚፈልገው። ጊዜ ይፈልጋል። ስልካችሁንና በቂ ኢንተርኔት፣ ቆንጆ ኢንተርኔት ይፈልጋል። ከዛ በተረፈ ከቆንጆ ኢንተርኔት ውጪ ትኩረት ይፈልጋል፣ ትዕግስት ይፈልጋል። ስልካችሁን ያው ስማርትፎን ነው አይደለ? ስልካችሁን አሁን ዩቲዩብ የምታዩበት ቲክቶክ የምታዩበት ስልካችሁን መጠቀም ትችላላችሁ ለዚህ ስራ። ስለዚህ በዛ መልኩ መስራት ትችላላችሁ። አጠቃላይ ስለ አሰራሩ ስለ ሁሉም ነገር ቀስ እያልኩኝ እነግራችኋለሁ ማለት ነው። ምክንያቱም ሁሉንም ነገር በአንዴ ብነግራችሁ አንዱንም ነገር ሳትይዙት ሳይገባችሁ ልታልፉት አልፈልግም እና ከእናንተ የሚፈልገው ጊዜያችሁ ነው። ከዚህ በፊት ተናግሬው አቅ ይሆናል ከአንዱ የተለያዩ ዩቲዩበሮች ብቻ ሳይሆን እዛ ፕላትፎርም ላይ የሚሰሩ ሰዎች ስለ ፕላትፎርሙ በደንብ በዚህ በዩቲዩብ ላይ በደንብ በግልጽ እያወሩ ይሄን የሚደረገው እያሉ በጣም ብዙ አውርተዋል ወይም ደግሞ በጣም ብዙ መረጃ ሰጥተዋል ብዬ አስባለሁ። ለዛ ነው እኔም ትንሽ ሰጀት ለማለት የፈለኩት። ግን በእኔ በኩል እኔን አምናችሁ ይሄን ፕላትፎርም መቀላቀል የምትፈልጉ ሰዎች ካላችሁ በእርግጠኝነት ስራው በጣም አዋጭ እንደሆነ ነው ነግራችሁ የምችለው። ምክንያቱም ለእኔ በጣም በችግር ሰዓት የደረሰልኝ ፕላትፎርም ነው። ለችግር ሰዓት በጣም ደርሶልኛል ስላችሁ እየቀለድኩ አይደለም። ፖፖ ላይቭ ይባላል ፕላትፎርሙ፣ ፖፖ ላይቭ ይባላል። ከፈለጋችሁ ቴሌግራም ሊንኬን አስቀምጥላችሁ ነው፣ ወይም ደግሞ @ልዱፒ ብላችሁ ከገባችሁ የልደት ቤተሰብ የሚል ቴሌግራም ግሩፕ አለ። እዛ ላይ ሀይ ብላችሁ ከጻፋችሁ ሊንክ የሚልኩ ልጆች ይኖራሉ። ሊንክ ከላኩላችሁ በኋላ ግን አንዳንድ ነገሮችን እየሰማው ነበርና አንዳንድ ሰዎች ብር ላኩ ምናምን የሚሉ ሰዎች አሉና
ብር ምንም አያስፈልገውም። እሺ ነፃ ነው፣ በቃ በነፃ ነው ስልጠናው። በራሳችሁ ጥረት ነው የምታገኙት ክፍያውንም ሁሉንም ነገር በደንብ ነው ገንዘብ ሜክ የሚደረግበትና አንዳንድ ሰዎች ቶሎ እንደዚህ እናደርግላችኋለን፣ ቶሎ እንደዚህ ታደርጋላችሁ፣ ቶሎ ገንዘብ ታወጣላችሁ ምናምን በሚል ሰበብ በጣም ብዙ ምክንያት ያላቸው። በእርግጥ ይሄ ብቻን አይደለም። በዛ ምክንያት በጣም ብዙ ሰዎች ገንዘብ እያስገባችሁ እየተበላችሁ ነው እና ጥንቃቄ አድርጉ። በቃ ይሄ ኦንላይን ስራ ተብሎ ገንዘብ አስገቡ የሚሏችሁ ሰዎች ሌቦች ናቸው። በቃ ይሄንን ነው ማወቅ የሚገባችሁ ከናንተ ማለት ነውና ገንዘብ በቃ ይሄን ያህል ለምን 100 ብር አይሆንም? ለምን 50 ብር አይሆንም? አስገቡ ይሄን ያህል ብር ከተባላችሁ ሌባ መሆናቸውን አውቃችሁ መሸሽ እና ደግሞ ወደ ትክክለኛው ሰው መሄድ ነው ያለባችሁ። በቃ ገንዘብ አያስፈልጉም። እናንተ ስራውን ለመስራት ዝግጁ ሁኑ እንጂ ገንዘብ አያስፈልገውም ስራው ማለት ነው። ስለዚህ ጥንቃቄ እንድታደርጉ በሚል ነው ይሄንንም አንድ ለማውራት የተገደድኩትና አሁንም ቢሆን እዛ ፕላትፎርም ላይ መሳተፍ የምትፈልጉ ካላችሁ ቴሌግራም ላይ ያው ቴሌግራም ላይ ልደት ኦንላይን የሚለውን ብቻ ከጻፋችሁ ይመጣላችኋል ማለት ነው ግሩፕ። ከዛ በዛ መልኩ ገብታችሁ ሃይ ብቻ ነው ብላችሁ ጽፉት። እሺ ከዛ የሚላክላችሁ ሊንክ ነው በውስጥ ገብተው እናንተ ጋር በውስጥ ገብተው ይሄን ያህል ብር አስገቢ ቪዲዮ ምናምን ኢትስ ኦኬ። እሺ ብር ካሉ ግን ሌቦች ናቸው። ስለዚህ አታውሯቸው፣ አታናግሯቸው እንደነዚህ አይነት ሰዎች ማለት ነው። ስለዚህ በዛ መልኩ ጥንቃቄ አድርጉ። ከዛ በተረፈ ከናንተ የሚጠበቀው ጊዜያችሁን በደንብ በአግባቡ መጠቀም፣ ጊዜያችሁን መስጠት፣ ፕላትፎርሙን ለማወቅ መጣር፣ ጥያቄዎችን መጠየቅ እና ደግሞ በየጊዜው አድርጉ የምትባሉትን በተለይ በኤጀንቶቻችሁ ምክንያት ይሄንን ነገር ማድረግ አለባችሁ። በተለይ ደግሞ ላይቭ መግባት በተለይ ሴቶች እዚህ ፕላትፎርም ላይ ለመጀመሪያ ጊዜ ዳውንሎድ አድርጋችሁ የፊት አሻራ ሰጥታችሁ ከገባችሁ በኋላ ላይቭ እንድትገቡ ነው የምናደርጋችሁ። ለምን መሰላችሁ? የምታገኙት ክፍያና ሪዋርድ ስላለ ዳውንሎድ አድርጋችሁ ስለገባችሁ ብቻ አንዳንድ ዶላር በየቀኑ ይሰጣችኋል። ያንን አንዳንድ ዶላር እንዳታጡት በሚል በቀን 2 ሰዓት እና ከዛ በላይ ላይቭ ላይ እንድትቀመጡ ትደረጋላችሁ ማለት ነው። ለአንድ ሳምንት ያክል ነው። ይሄ ለ7 ቀን የሚያክል ነው የምትቀመጡት። ከዛ ውጪ ከአንድ ሳምንት ውጪ አሁን ለምሳሌ እንዴት አድርጋችሁ ስራውን በተቀላጠፈ መልኩ ትርፋማ ለመሆን ምን ማድረግ እንዳለባችሁ ምናምን ከዛ ይሄ 7ቱ ቀን ላይቭ እንድትገቡ ምን አድርጋችሁ ፓርቲ ገብታችሁ ፓርቲ የሚባል አለ እዛ ላይ ገብታችሁ ኮይን እየሰበሰባችሁ ምናምን ይሄ የፕላትፎርሙን መውጫና መግቢያ እንድትረዱት ነው የምናደርጋችሁ። ከዛ በተረፈ ከአንድ ሳምንት በኋላ ስራው እንደነገርኳችሁ ትዕግስት ይፈልጋል። እናንተ ትመርጣላችሁ፣ ምንድን መስራት እንዳለባችሁ ትመርጣላችሁ። በጣም ብዙ ስራዎች ስላሉት ማለት ነው። ፕላትፎርሙ ውስጡ በጣም ብዙ ስራዎችን ይዘዋል። በጣም ትርፋማ እናንተ በመረጣችሁት መልኩ ትርፋማ መሆን የምትችሉበት ፕላትፎርም ነው። አሁንም ጥንቃቄ አድርጉ፣ ብር እንዳትከፍሉ ለማለት በቃ ይሄንን ነው ለማለት የፈለኩት። እንግዲህ እኔም ሰብሰብ ብዬ ልጆችን ይዤ ወደ እናቴ ቤት ተመልሻለሁ። ወደ እናቴና አባቴ ቤት ተመልሻለሁ። እናንተም እንግዲህ አዳዲስ ቪዲዮዎችን እንድለቅላችሁ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ አሁንም ፕላትፎርም ላይ ለመቀላቀል የምትፈልጉ በአጠቃላይ ምን ታረጉልኛላችሁ? እዚህም ኮሜንት ላይ ሃይ ያላችሁ ጽፉልኛላችሁ። በጣም ነው የምወዳችሁ።